አንዳንድ ቀናት ልዩ ነገር አይኖራቸውም፣ ግን በጣም የሚያምሩት ቀናት እነዚህ ናቸው። ዛሬ እውነተኛ የኔን ውሎ አብራችሁ ትኖራላችሁ። እንዴት ናችሁ? ሜሮን ነኝ። ይሄ ደግሞ ሜሮን ጆርኒ ነው። የኔ ጉዞ ከእናንተ ጋር አብሬ የማደርገው ጉዞቻለሁ። አትፍረዱብኝ። ቪዲዮ በጣም ካሜራ በጣም ነው የምፈራው። የመጀመሪያዬም ነው። ከእናንተ ጋር ግን ሀሳብ አስተያየታችሁን እየሰጣችሁኝ ወደፊት እንቀጥላለን እና የዛሬ ውሏችንን እንጀምራለን። በውላችን ውስጥ ግን የመጀመሪያ ቪዲዮ እንደመሆኑ መጠን አንዳንድ ነገሮችን ለመታወቅ ያክል እንደ መጀመሪያ ቪዲዮ ለመታወቅ ያክል አንዳንድ ነገሮችን ማጋራችሁ ይሆናል። ስለኔ መስራት ስለፈለኩት ነገር የተወሰነ ነገር ሼር አደርጋችኋለሁ እና ውላችንን እንጀምራለን። አብረን እንዋል። ቀኔ እንደተለመደው ጠዋት በቀስታ ተጀምሯል። ግን ደግሞ ለአዲስ ቀን ዝግጁ ለመሆን ካልጋ መነሳት ነበረብኝ። ከባድ ነው ጠዋት ካልጋ መነሳት። ግን የጠዋት ሩቲኔን ጀመርኩ። ጥርሴን ቦረሽ አድርጌ ፊቴን ታጥቤ ሙሉ ለሙሉ ንቅት። ቀኔን በተስተካከለ ቦታ መጀመር እወዳለሁ። ያው ስለዚህ መጀመሪያ አልጋዬን አነጠፍኩኝ። ከዛ በጸሎትና በምስጋና ቀናችንን እንጀምራለን። ይሄን የመሰለ ፍርፍር በላሁኝ፣ ሻይን ጠጣሁ። በጣም ቆንጆ ቁርስ ነበረ። ከተዘጋጀው በኋላ የቀኑን ልብስ ለበስኩኝ፣ ጸጉሬን አስተካከልኩኝ እና በፍጥነት መውጣት ነበረብኝ፣ ሰዓት ሄዶብኝ ስለነበረ እንደዚህ ፏ ድምቅ ብለን ወጥተናል። ከዛ መንገድ ላይ ከጓደኛዬ ጋር ተገናኘ። ፀሐይዋ በስማ እንዴት ነው የማምረው? እንዴት እንደምታሞግስ እያያችሁ ነው። እንዴት ነው የማምረው? ከዛ ተያይዘን ወደ ክላስ አመራን። ግን ስለ ክላስ ያልነገርኳችሁን ለካ ዳሎል አካዳሚ ላይ ኮንተንት ክሬሽን ኮርስ መውሰድ ጀምሬያለሁ እና ጥሩ ኮንተንት በጥሩ አቀራረብ ይዤ ወደ እናንተ ለመቅረብ ግዴታ ኮርስ መውሰድ ነበረብኝ እና ዳሎል አካዳሚ በጣም ጥሩ ጊዜ እያሳለፍኩ ነው ያለሁት። በጣም ጥሩ ትምህርት ነው እያገኘሁ ያለሁት። እንዲሁም ደግሞ ብዙ በቃ አሪፍ ጓደኞች ያገኘሁበት እና በጣም ደስ ብሎኛል። እና ክላስ ደረስን፣ ወደ ክላስ ገብተናል እና ክላስ ጨርሰን ከወጣን በኋላ በቃ ሁሉም ሰው ሀሳቡን ሼር ይተራረጋል። ደስ ይላል ብቻ ያለው ነገር ሀሳቡን ሼር የተደራረገ እርስ በርሱ እየተወያየ ነበረ። እኔ ግን ምን እንደሆንኩ አላውቅም። በቃ እንደዛ ያን ሁሉ ምግብ በልቼ ወጥቼ አራበኝ። በቃ አረቦኝ ስለነበር እዚህ ጋር አረቦኛል እያልኳት ነበርና እንውጣ እየተባባልን ነው። ምክንያቱም አልቻልኩም፣ ቪዲዮ መስራት ነበረብን። ግን እንደዛ ለመቆየት የሚያስችል አቅም አልነበረኝም። ሌሎቹ እንደውም እየሰሩ ነበር፣ ሌሎች ጓደኞቻችን እየሰሩ ነበር ቪዲዮ። እኛ ግን በቃ እንውጣ ተባባልን ነው። አማራጭ የለንም። ከዛ ነገ እንሰራለን ቪዲዮውን እንውጣ አልኳት። ተያይዘን ወጣን። ያው እንግዲህ ካሜራማኔ ጓደኛዬ ናት፣ ራኬብ ናት እና በቃ ተያይዘዋለች። እኔ መቅረጹ ላይ በደንብ ተያይዘዋለች። ከቦሌ ወደ ሜክሲኮ ታክሲ ያዘን እና መንገዴን እየሄድኩኝ እስኪ በዛው ስለኔ አንዳንድ ነገሮችን ላካፍላችሁ። ይህን ቻናል የጀመርኩት የዕለት ተዕለት ህይወቴን፣ ጉዞዎቼን፣ አዳዲስ ልምዶቼን እና የሚያስደስቱኝንም የሚያስከፉኝንም ቅጽበቶች ከእናንተ ጋር ለማጋራት ብዬ ነው እና ብዙ ጊዜ ዩቲዩብ ለመጀመር አስቤበት አውቃለሁ። ግን ይሄ በተለየ ነገር ምክንያት አላ ፍራቻ ምናምን ብዙ ነገር ይዘኛል እና በቃ በዛ ምክንያት ሳልጀምር ቀረሁ። አሁን ግን በመጨረሻ ይህንን እርምጃ ወሰንኩኝ እና ጀመርኩኝ። ከእናንተ ጋር አብረን እንሄዳለን። ያው በዚህ ቻናል ቭሎጎች፣ አዳዲስ ቦታዎች ሪቪው አደርጋለሁ። የቀን ውሎቼን፣ የሚያጋጥሙኝን መልካም ነገሮች እንዲሁም ፈተናዎች ሁሉንም በቃ ይሄ አዎንታዊ ቅጽበቶች አሉ አይደል አጋራችኋለሁ ማለት ነው። እና ይሄ ቻናል የኔ ጉዞ ብቻ አይደለም፣ ከእናንተ ጋር የምገነባው ማህበረሰብ ጭምር ነው። አብረን እንማራለን፣ እንዝናናለን፣ አዳዲስ ነገሮችን እንሞክራለን፣ ቆንጆ ትዝታዎችን እንፈጥራለን። በቃ ደስ የሚል ጊዜ አብሬ ማሳለፍ ፈልጋለሁ። ሜክሲኮ ደረሰን። ሜክሲኮ ስንደርስ ግን በጣም ዝናብ እየዘነበ ነበር እና በቃ በሩጫ ወደ ምሳ የምንበላበት ቦታ መሮጥ ጀመርን።
ግን አልደበረኝም እንደዛም ሆኖ መዝነቡ። ምክንያቱም እኔ በጣም ነው ዝናቡ የምወደው እና በተቻለኝ አቅም ያው ፀጉሬ ስለተሰሩ ላለመደብደብ እየሞከርኩ ነው፣ ግን ደስተኛ ነበርኩ። ጋይስ የሜሮን ራብ እንደቀጠለ ነው። ለዛ ምግብ ልንበላ ነው። ምግብ ቤት መጣናል። የነገር በያቸው አይዝረቦናል ራበኝ እሷን ሳይረቦናል በጣም እና ምሳችንን እንብላ። ምሳችን መጣ። ምሳችንን ለመብላት በቃ ሰፈሰፍን። ብቻ ምሳችንን በላን። ቆንጆ ምሳ ነበረ፣ በጣም ይጣፍጣል። ከዛ እኔ ማኪያቶ፣ ራኪብ ደግሞ ቡና አዘዝንና ጠጣን። በጣም አሪፍ ማኪያቶ ነበር ነው። በደንብ አጣጥሜ ነበር የጠጣሁት፣ ተመችቶኝ ወድጄው ነበረ። እያጣጣምኩት ነው በደንብ አድርጌ። ከዛ ግን ከራኪብ ጋር በጣም ተጨዋወትን ረጅም ሰዓት፣ ደስ የሚል ቀን አሳለፍን። እኔም ወደ ቤቴ፣ እሷም ወደ ቤቷ። ጉዞ ወደ ሀገር ቤት። አብዛኛውን ጊዜ ቤት ስገባ በቃ ድክም ብሎኝ ነው የምገባው። የትራንስፖርት ሁኔታ ለምን እንደሆነ አላውቅም፣ አሰልቺ ነው የሚሆንብኝ። ረጅም መንገድ በቃ ትራንስፖርት ውስጥ ማሳለፍ አልችልም። ልክ ቤት ስገባ በቃ የሚታየኝ ማረፍ ብቻ ነው። ግን እዚህ ጋር እየተወዛገብኩ ነበር። እስኪ ትንሽ አረፌ ሞራሌ ከመጣ ራቴን ሰርቼ እበላለሁ እያልኩ ነበረ። ያው እንግዲህ እንደሚሆን እስኪ እናደርጋለን። ትንሽ አረፍ ብዬ ተነሳሁኝና ራት ወደ መስራት ገባሁኝ። ሙዚቃ እያዳመጥኩኝ ራቴን መስራት ጀመርኩኝ። ያው በተቻለኝ አቅም ድካሜን ለመርሳት እየሞከርኩኝ ነው። ለምን እንደሆነ አላውቅም፣ ደካክሞኝ ነበረ በጣም። ቆንጆ ራት በላሁኝ፣ ግን ረጅም ሰዓት ነበር የፈጀሁት ምክንያቱም ፊልም እያየሁ ነበርና በቃ ተረጋግቼ ነበር የበላሁት። ፊልም ደስ የሚል ነበረ፣ ግን ራቱም ጣፍጦኝ ነው የበላው። ተመልሰናል። መጀመሪያ ብሎግ በተቻለኝ አቅም ሞክሬያለሁ እና መነሻው 3 ሰዓት ሆኗል። በጣም ነው የሚያምረው እና እኔም አሁን ደክሞኛል፣ ወደ መኝታ ነው እና ደህና ደሩልኝ። በጣም ነው የምወዳችሁ፣ በጣም አመሰግናለሁ። እግዚአብሔር ይመስገን። ደግሞ ላይክ ማድረግ አድርጉ፣ ላይክ እና ሰብስክራይብ ያደርጋችሁ ፕሊዝ። አዲስ ነኝ፣ ሰብስክራይብ አድርጉልኝ። በጣም አመሰግናለሁ። የመጀመሪያ ጉዞ ከእናንተ ጋር ወደፊት። ቀጣይ ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቷን መጫን እንዳትረሱ። በጣም ነው የምወዳችሁ።